What if I told you that everything you're working toward right now, the promotion, the perfect body, the bigger house, the respective people አሁን እየለፋህለት ያለው ነገር ሁሉ የሥራ እድገትህ የተስተካከለው ተክለሰውነትህ ትልቁ ቤትህ ደንታ የማይሰጡ ሰዎች የሚያሳዩ ክብር ይህ ሁሉ ነገር ውድ ጊዜህን ያባከነብህ መሆኑን ብነግርህስ 45 ዓመቴ ነው አራተኛ ደረጃ ላይ የደረሰ የፓንክሪያቲክ ካንሰር ታማሚ ነኝ ዶክተሮች ለመኖር ያለህ ጊዜ 6 ወር ነው ብለውኛል ይህን ያሉኝ ከ5 ወራቶች በፊት ነው አሁን የቀረኝ 4 ሳምንት ምናልባትም ከዚያ ያነሰ ጊዜ ነው በቀረኝ ጊዜ ውስጥ መልሼ ላገኛቸው ከማልችላቸው የ10 ዓመታት ስተቶቼ የባከኑ ጊዜዎቼና ስቃዮቼ ልታደግ አቅጃለሁ ይህ አሁን የምነግርህ እያንዳንዱን ቀን ልክ እንደ መጨረሻ ቀን ቆጥረህ ኑር እንደሚሉ አንዳንድ አሳዛኝ አነቃቂ ታሪኮች ያለ ፍሬከርሲቲ ነገር አይደለም ይህ እኔ ነኝ በአኗኗሬ የተበሳጨው እኔ አድርጌ ያለፍኩትን ነገር አንተም እንዳታደርግ ለማረጋገጥ የጨነቀኝ ሰው ምክንያቱም ይህ ማንንም ሰው የሚነግር ነገር አይደለም ማስጠንቀቂያም አይደርስም የምትዘጋጅበት ጊዜም አታገኝም አንድ ቀን ደህና ነህ ከዛም በማግስቱ ዶክተሩ ልትሞት እንደሆነ ይነግራል ትልቅ ቦታ የምትሰጣቸው የነበሩት ነገሮች ሁሉ ድንገት ምንም ዋጋ እንደሌላቸው ትረዳለህ የድርጅቶች ጠበቃ ነበርኩ በ38 ዓመቴም ተቀጥሬ የሰራበት የነበረው ኩባንያ ባልደረባ ሆንኩ ባለ 6 አሃዝ ደሞዝተኛና ትልቅ ቢሮም ነበርኝ ለ20 ዓመታት ያህል 7 ሰዓት በሳምንት ሰራ ነበር የፍርድ ቤት ቀጠሮ ስለሚኖርብኝ የልጄ የትምህርት ቤት ፕሮግራሞች አምልጠውኛል ችሎት ላይ ስለመሆንም ኢዮቤልዩዎች አምልጠውኛል ጥቂት ዓመት ብቻ ነው እዚህ ደረጃ ላይ ከደረስኩኝ ከዛ ዝግላለሁ በማለት ለራሴ ነገርኩት ከዛ ለቤተሰቤ የምሰጠው ጊዜ ይኖረኛል አልኩት ለራሴ በመጨረሻም የምፈልገውን የእረፍት ጊዜን በጣሊያን አደርጋለሁ ሚስቴ ሁሌ ወደምትለው ቦታ ቀስ ብዬ ግን አላውቅም ወደ ጣሊያንም ከእንግዲህ አልሄድም ልጄ 16 ዓመቷ ሆኗል አሁን ባለፈው ሳምንት እንብዛም እንደማታውቀኝ ነግረኛለች እንዲህ ነበር ያለችኝ She said, Dad, you were always there, but you were never really there. And she's right. አባዬ መኖሩን አለ ግን የእውነት የለም ትክክል ናት አንዳንድ ጊዜ በአካል እኖራለሁ ግን አእምሮዬ ሁሉ ጊዜም ስራ ላይ ነው ሁሉ ጊዜም የማስበው ስለ ቀጣዩ ኬዝ ስለ ቀጣዩ ደንበኛ ስለ ቀጣዩ ገንዘብ ስለምሰራበት ሰዓት ነው የሚያስቀው ምን እንደሆነ ታውቃላችሁ የህክምና ምርመራ ካደረኩ ከ2 ሳምንታቶች በኋላ ስጠብቀው የነበረው ኢሜል ደረሰኝ ሲኒየር ባልደረባ አድርገውኝ ነበር 20 ዓመት ሙሉ መስዋዕትነት የከፈልኩለት ነገር ይገባዋል ይሄን ብዬ ለራሴ የነገርኩት ነገር ሆነ ያንን ደብዳቤ ሳነብ ምን እንደተሰማኝ ታውቃላችሁ ምንም አልተሰማኝም አይ እውነቱ እንደውም እሱ አይደለም ቁጣ ነበር የተሰማኝ የለየለት ቁጣ ምክንያቱም